እስኪ ዛሬ አንድ ታሪክ ልንገራችሁና ትንሽ እንመካከር። አንድ የበረሃ ስደተኛ ስለ ጉዞ ተጠይቆ ያስቸግረኝ ጥቃቅኑ አሸዋ ነበር አለ። ተወልዶ ካደገበት ሀገሩ በተፈጠሩ ማህበራዊ ቀውሶች ምክንያት ወደ ሌላ ሀገር በስደት ለመሄድ የቆረጠ አንድ ሰው ረጅም አድካሚና አስፈሪ የሆነውን በረሃ ለቀናት በእግሩ በመሄድ ካቋረጠ በኋላ እጅግ ደክሞና ዝሎ ነበር። በመጨረሻም በደረሰበት አንዲት ከተማ ውስጥ በተሰጠው እርዳታ ትንሽ አገገመ። የዚህን ሰው ጉዞ የሰማና ለህብረተሰቡ ለማቅረብ የፈለገ አንድ ጋዜጠኛ አገኘውና አንድ ጥያቄ ጠየቀው። ተጉዘ የመጣው በረሃ ብዙ ሰው የማይደፍረው በረሃ ነው። ለመሆኑ በመንገድህ ላይ በጣም የጎዳህና ያስቸገረ ውሃ ጥም ነበር? ምግብ ነበር? አውሬ ነበር ወይስ ሽፍቶች ነበሩ ብሎ ይጠይቀዋል። የዚህ ስደተኛ መልስ ለጋዜጠኛው ያልተጠበቀ ነበር። በዚህ አደገኛ በረሃ አቋርጬ ስመጣ በጣም ያስቸገሩኝ የጠቀስካቸው ትልልቅ ነገሮች አልነበሩም። ጉዞዬን በጣም አድካሚና አስቸጋሪ ያደረገብኝ በእርምጃዬ ወቅት ጫማዬ ውስጥ እየገባ የሚቆረቁረኝና አላራምድ ያለኝ ጥቃቅኑ አሸዋ ነበር ይለዋል። የህይወት ጉዞም እንዲሁ ነው። አብዛኛውን ጊዜ የሚያስቸግረን የሚቆረቁረን አላራምድ የሚለንና ከዓላማችን የሚጎትተን ችግር ትልልቁ አይደለም፣ የቀኑ የሚያጋጥሙን ጥቃቅን አሸዋዎች ናቸው። ትንንሽ አመለካከት ያላቸው ሰዎች ባህሪ፣ ትንንሽና አናሳ ወሬን የሚያወሩ ሰዎች ሁኔታ፣ ትንንሽና ስሜትን የሚነኩ ቀን ገጠመኞች ጉዟችንን አዳጋችና አድካሚ ያደርጉታል። በትንንሽ ሰዎችና ሁኔታዎች ሳትበገሩ ትልቁ የህይወት ስዕልና ዓላማችሁ ላይ በማተኮር ወደፊት መገስገስን ያወቃችሁበት ጊዜ ዋናውን የህይወት ድል የተጎናጸፋችሁበት ጊዜ ነው። ስለዚህ ጉዟችሁን ማንም ሊያደናቅፍባችሁ ቢፈልግም ሁሌም ወደፊት መገስገሳችሁን ቀጥሉ።